ነበረ። ብፁዕ አቡነ ፊልጶስም ፈቃዳቸው ሆኖ አምጥተውላቸዋል፣ ፈቃደኛ ሆነዋል። ነገር ግን የሚመጡት አባቶች 15 ስለሆኑ 15ቱን አይችልም። ወደ 7 አባቶችን የሚችል ማረፊያ ነበር የተዘጋጀው። በዚህ መሃል እንግዲህ የደብረ አሚን ተክለ ሃይማኖት ያለ አንድ ወንድማችን በፍጹም የጻድቁ በረከት እንዳያመልጠኝ ቤቴን እለቃለሁ፣ 15ቱም አባቶች በፈለጉት ሰዓት ያው ሌሊት አልቆ ስለሆነ ወደ ቤታቸው የሚሄዱት ይምጡ፣ እኔ ቤቴ አሳርፋለሁ፣ 3ቱንም ቀን እግር አጥቤ አስተናግዳለሁ፣ እኔ ዝቋላ የጻድቁ በረከት ይደርብኝ በማለት የተክለ ሃይማኖት ቤተክርስቲያን ሰንበት ትምህርት ቤት አባል የሆነ ወንድማችን አባቶቻችንን ወስዷቸዋል ማለት ነው። እና የዘንድሮ የዚህ ሚዲያ የጻድቁ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ገዳም የአገልግሎት ይሄን ይመስላል ማለት ነው። ተሳታፊዎቹ ብዙ ናቸው። እየጠበቀ ያለው ህዝብ በጣም ብዙ ነው። 4 አማራጭ ባንኮች ተዘጋጅተዋል። በኢትዮጵያ ንግድ ባንክ፣ በአሃዱ ባንክ፣ በኦሮሚያ ባንክ እና በአዋሽ ወይ በዳሽን ባንክ በእነዚህ 4 አማራጮች ነገ እንለጥፈዋለን። ጸሎት ከተደረገ በኋላ ነው የምንለጥፈው። እሱንም ነገ እንለጥፈዋለን። ያንን እያየ ሰው ይደግሳል ማለት ነው። በቴሌቪዥን በሚተላለፍበት ጊዜም ሌሎቹም በሚያስተላልፉበት ጊዜ የባንኩን የአድራሻ ይለጥፉልናል ማለት ነው። ከዚህ በተጨማሪ ከዚህ በፊት ያው አንቀበልም ካልን ቆይተናል። ከሻሸመኔው በኋላ በኢትዮ ቤተሰብ ስም ተሰብስቦ አያውቅም። ማለት አድካሚ ስለሆነ ማለት ነው። ነገር ግን የዝቋላው ሰዎች ወደ ባንክ ሲሄዱ ባንኩም ከአሜሪካ ለሚልኩ ሰዎች አስቸጋሪ ሆኖባቸዋል። ለሚልኩትም ለሚሉት ይሄንን በ2 በ3 ነገሮች ታዝቤያለሁ። ስለዚህ እዛው የኢትዮ ቤተሰብ የጎፈንድሚ ይከፍታል። ከዛ በዜል ያስቀምጣል። ሰዎች የትም መሄድ ሳይገባቸው እዛው ያስቀምጣሉ። በአሜሪካን መንግስት የተፈቀደ ስለሆነና ህጋዊ ስለሆነ የኢትዮ ቤተሰብ የገባውን በሙሉ ይታያል። ጎፈንድሚ ከሚቆርጠው 3% ቆርጦ በህጋዊ መልኩ አሁን በብላክ አይቻልም። በኢትዮጵያ ህጋዊ ባንክ ቀጥታ ከአሜሪካ ባንክ ትራንስፈር ይደረግላቸዋል። በዛ በሀገሩ ዋጋ ተዘርዝሮ ለገዳሙ የባንክ አካውንት ይገባል ማለት ነው፣ ንክኪ ሳይኖረው። ስለዚህ በስልካቸው ማስተላለፍ ለሚፈልጉ መርዳት ለሚፈልጉ ሰዎች ይሄንን አዘጋጅተናል ማለት ነው። ነገ ዓርብ እንጀምራለን። ቅዳሜና እሁድ እናረጋለን። እሁድ መጨረሻው ቀን እንትላለን። ከሞላልን ሞላልን፣ ካልሞላልን አንድ እንደግማለን ማለት ነው። እኔ እስኪያልቅ ድረስ ቃል ስለገባው አንድ እንደግማለን። በዚህ እየሰሩ አንድ እንደግማለን፣ ያልቃል ማለት ነው። ወይም ደግሞ በነገው በራሱ ያልቃል በ3ቷ ቀን ብዬ ተስፋ አደርጋለሁ ማለት ነው። ለኢትዮ ቤተሰብንም እጅግ አድርጌ አመሰግናለሁ። ቀሲስ ሳሙኤልን እና ቲማቸውን ግሩፑን በአጠቃላይ እጅግ አድርጌ አመሰግናለሁ። ከቀረ በኋላ ምንም የማይደራደሩት ስለሆነ ነው የመጣው። በተለይ በአሜሪካ፣ በካናዳ፣ በውጭ ላላችሁ ሰዎች እና ወደ አገር ቤት መላክ ለምትቸገሩ ሰዎች እዛ አስገብታችሁ ይሄንን አባቶች ደብዳቤ ልከዋል። በድምጽም ነገ መልእክታቸውን ያስተላልፋሉ። የኢትዮ ቤተሰብ በጎፈንድሚና በዜል አካውንት ሰብስቦ ብሩን እንዲልክልን ብለው የሚያስተላልፉትን ቪዲዮንም ደብዳቤውንም እናሳያቸዋለን ማለት ነው።